የእግዚአብሔር መንግስት በተመለከተ ጌታ ኢየሱስ ክርስቶስ ያመለከታቸውን ወይም ደግሞ የተናገራቸውን ምሳሌዎች ከመጽሐፍ ቅዱስ ውስጥ እያነበብኩና እያጠናሁኝ ነው። የዘሪው ምሳሌ በጣም ከሚገርሙ ምሳሌዎች መካከል አንደኛው ነው። በዚህ የዘሪው ምሳሌ ውስጥ ሶስት አይነት ተግዳሮቶች አሉ። በአራት አይነት መሬቶች እና በአራት አይነት ልቦች የተገለጠ ማለት ነው። እነዚህ አራቱ መሬቶች አራት ልቦችን ይወክላሉ፣ ብዙዎች እንደሚስማሙበት። በእነዚህ አራት መሬቶች ላይ ግን ሶስት ተግዳሮቶች አንድ ጤናማ መሬትን ማግኘት እንችላለን። የነበረው ተግዳሮት ምንድነው ካላችሁኝ፣ አንደኛው አለማስተዋል ነው። ስለማያስተውል የተሰረቀ መሬት አለ። ደግሞ ሌላኛው ስር መስደድ ያልቻለ መሬት አለ፣ ወይም ደግሞ ስር መስደድን ያላስቻለ መሬት አለ። ሶስተኛው ደግሞ የዚህ ዓለም ሐሳብና ብልጥግና ተብሎ የተገለጠ ሌላ ደግሞ መሬት አለ። ስለዚህ ከነዚህ ሶስቱ መሬቶች በተሻለና በተለየ መልኩ ደግሞ አንድ ጤናማ መሬት ተገኝቷል፣ የእግዚአብሔርን ቃል ማስተናገድም ማፍራትን የሚችል። ስለዚህ ምሳሌ ጌታ ኢየሱስ እዛው ማቴዎስ ላይ ሲናገር የእግዚአብሔርን ቃል የሚሰማ ከዛ ደግሞ የሚያስተውል ብሎ ደግሞ ይገልጣል። ወዳጆቼ፣ የእግዚአብሔር መንግስት በእግዚአብሔር ቃል ውስጥ ነው በሰው ልብ ውስጥ የምትዘራው። በእግዚአብሔር ቃል አማካኝነት በሰው ልብ ውስጥ የተዘራችው የእግዚአብሔር መንግስት በሚሰማና በሚያስተውል ልብና አእምሮ ውስጥ 100፣ 60፣ 30 ፍሬ ማፍራት ይችላል። የእግዚአብሔር መንግስት ወደ ሰው ልብ የምትመጣው፣ የእግዚአብሔር መንግስት ወደ ሰው ልብ የምትገባው፣ የእግዚአብሔር መንግስት ወደ ሰው ልብ የምትደርሰው በእግዚአብሔር ቃል አማካኝነት ነው። የእግዚአብሔር ቃልን እንውደድ፣ የእግዚአብሔርን ቃል እንስማ፣ የእግዚአብሔርን ቃል እንታዘዝ። ምክንያቱም የእግዚአብሔር መንግስት በእኛ ልብ ውስጥ ሰፍቶ ደግሞ በእኛ ውስጥ ተገልጦ ብዙዎችን መግዛት የሚችለው በእግዚአብሔር ቃል አማካኝነት ስለሆነ ፎሎ አድርጉ፣ ሼር አድርጉ፣ ለብዙዎች አዳርሱ። ተባርካችሁ